አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የኢብሮ ሚዲያ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ በተለመደው ቪዲዮ ብቅ ብያለሁኝ። ዛሬ ይዤላችሁ የመጣሁት ቪዲዮ ምንድነው? እናንተ እንደምትፈልጉት ሁሉ በመቅደላ ወረዳ ማሻ ከተማ የሚገኝ የተለያዩ ቤቶችን ይዤላችሁ መጥቻለሁኝ። ውድና የተከበራችሁ ቤተሰቦች ይህንን ቪዲዮ ስትጀምሩ ላይክ በማድረግ ይጀምሩ። እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ምንድነው? ማሻ አሁን ላይ ያለችበት ሁኔታዊ ገጽታ ምን ይመስላል የሚለውን ይዤላችሁ መጥቻለሁ። አሁን ላይ ማሻ እንግዲህ የምትመስለው ይህንን እንደምትመለከቱት ነው። አሁን ላይ ይህንን ቪዲዮ እየሰራሁላችሁ ያለሁት ደፈርጌ ጎራ ላይ ሆኜ ሁሉንም የማሻ ከተማ በከፊል ማለትም ይታያል ብዬ ባሰብኩበት መንገድ ነው። ማሻ ከተማ አሁን እንደምትመለከቷት በዚህ መልኩ አምራ ደምቃ ሸብርቃ ትገኛለች። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ያው እንደምትመለከቱት አሁን ላይ ከጀርባዬ የምትገኘው ማሻ ከተማ ይህ ያለው ሰፈር ምንድነው? በሙያና ቴክኒክ በላይ ማለትም በሃይ ስኩሉ በላይ ያለው ወደ ደፈርጌ ጎራ ያለው ሰፈር ይህንን ይመስላል። እንደዚሁም ደግሞ እስከ ገበያው ያለው አሻግሮ ዛማዶ ድረስ እንደምትመለከቱት ይህንን ይመስላል። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ በመቅደላ ወረዳ ማሻ ከተማ የተለያየ ቤትና ቦታ የምትፈልጉ ካላችሁ በስልክ ቁጥሬ 0900003900 ላይ በመደወል በቀጥታ እኔ ልታናገሩ ትችላላችሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ በያላችሁበት ማለትም በተለያዩ ሀገር ያላችሁ በስደትም ላይ ሊሆን ይችላል፣ እንዲሁም ሀገር ውስጥ ናችሁ በተለያየ ቦታ ላላችሁ ሀገራችሁ ለናፈቃችሁና እንዲሁም ደግሞ ማየት ላማራችሁ ያው ለዛሬ እንግዲህ ማሻን ከተማ በዚህ መልኩ አምጥቼላችኋለሁ ማለት ነው። ከደፈርጌ ጎራ ጀምራችሁ እስከ ወዳማዶ ሃይ ስኩል ማነው ሆስፒታል አካባቢ ድረስ ያለው ቦታ ይህንን ይመስላል ማለት ነው። ውድና የተከበራችሁ ቤተሰቦቼ የተለያየ ቤት መግዛት ከፈለጋችሁ እንግዲህ የተለያዩ እምር ድምቅ ሽብርቅ ያሉ ቤቶች አሉ። መግዛት ከፈለጋችሁ እኔ ጋር ማናገር ብቻ ነው የሚጠበቅባችሁ ማለት ነው። እና በተጨማሪም ይህ የምትመለከቱት እንግዲህ ከበታች የሃይ ስኩል ሰፈር ነው ማለት ነው። ሃይ ስኩል በላይ ያለ ሰፈር ነው። ሃይ ስኩል ትምህርት ቤት እንግዲህ እንደምትመለከቱት እዛ ጋር ሰፊ ሜዳ ያለበት ነው ማለት ነው። እንግዲህ በሃይ ስኩል የተማራችሁ ሙሉ ትውስታ ላለባችሁ ይህንን ይመስላል ይዤላችሁ ከች ብያለሁ ማለት ነው። በጎኑ ደግሞ የምትመለከቱት የመቅደላ ወረዳ ሁለገብ ስታዲየም እና ከጀርባው ደግሞ መናኸሪያው አለ ማለት ነው። በደንብ በትክክል በትኩረት እንድትመለከቱ ተፈልጋለሁ ማለት ነው። ማሻ ከተማ እንግዲህ በዚህ መልኩ እምር ሽብርቅ ድምቅ ብላለች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮውን ላይክ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ቪዲዮውን ላይክ ባደረጋችሁት ቁጥር የዩቲዩብ አልጎሪዝም ለብዙ ሰዎች እንዲደርስ ያደርጋል እና ዩቲዩብ አልጎሪዝም ለብዙ ሰዎች ሲያደርስ የተለያዩ ሰዎች ሀገራቸው የናፈቃቸው በትክክል ይመለከታሉ ማለት ነው። እንዲሁም ደግሞ ቤትና ቦታ መግዛት ለሚፈልጉ በትክክል አይተው ወደዚህ ቪዲዮ ከመጡ በኋላ የተለያየ ቤትና ቦታ መግዛት ይችላሉ ማለት ነው። ስለዚህ ለሰዎችም ለኔም ጥሩ ስራ ይሆናል ላይክ ስታደርጉ፣ እንዲሁም ሰብስክራይብ ስታደርጉ ደግሞ ቻናሉን ለኔ ትልቅ የሆነ ሳፖርት ነው ማለት ነው። ውድና የተከበራችሁ ቤተሰቦቼ ስለዚህ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላለሁኝ ማለት ነው። ይህንን ቪዲዮ ስሰራላችሁ ዛሬ ቀኑ ዕለተ ቅዳሜ መጋቢት 26 2018 ዓመተ ምህረት ነው። መጋቢት 26 2018 ማሻ ከተማ አሁናዊ ገጽታዋ በዚህ መልኩ ትገኛለች ማለት ነው። ማሻ ከተማ እንግዲህ ከደፈርጌ ጎራ ማለትም ከሙያና ቴክኒክ ሰፈር ጀምሮ እስከ ገበያው ድረስ እንደዚሁም ደግሞ ብሎም በሆስፒታል ሰፈር አካባቢ ድረስ እስከ ጥጃ ፈጅ ድረስ ያለችበት አሁናዊ ገጽታዋ በዚህ መልኩ አምሮና ደምቋ ትገኛለች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ እንደምትመለከቱት ማሻ ከተማ በዚህ መልኩ አሳይቻችኋለሁኝ። ነገር ግን ይህንን ቪዲዮ በዚህ መልኩ ሳሳያችሁ ከናንተ የምፈልገው ነገር ይህንን ቪዲዮ ላይክ እና እንዲሁም ሰብስክራይብ ብቻ ነው። እንዲሁም ደግሞ በተለያየ ቦታ የምትገኙ ቤተሰቦቼ ያው በድጋሚ ነግራችኋለሁኝ ቤት እንዲሁም ቦታ መግዛት ለምትፈልጉ እና ማንኛውንም አገልግሎት በማሻ ከተማ ውስጥ የምትፈልጉ በ0900003900 ላይ ደውላችሁ እኔን ኮንታክት በማድረግ ብቻ ማግኘት ትችላላችሁ ማለት ነው። እንግዲህ እንደነገርኳችሁ በማንኛውም ሁኔታ በማሻ መቅደላ ወረዳ በዋልካ ሰፈር ገበያው አካባቢ
እንደዚሁም ደግሞ በሙያና ቴክኒክና በደፈርጌ ማለትም በመስጂድ አቡበከር አካባቢና እንዲሁም ደግሞ በጥጃ ፈጅ ሆስፒታል አካባቢ በየትኛውም አቅጣጫ ይሁን በመቅደላ ወረዳ ውስጥ ማሻ ከተማ የተለያዩ ቤት ቦታ በኔ ቁጥጥር ስር ናቸው ማለት እችላለሁና በተለያየ ቦታ መሸጥም መግዛትም የምትፈልጉ እኔን ኮንታክት ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። እንደዚሁም በተጨማሪ ሌሎች አገልግሎቶችን የምትፈልጉ መደወል ብቻ ነው የሚጠበቅባችሁ። ለምሳሌ የተለያየ ቆርቆሮና ሚስማር ዋጋ ከፈለጋችሁ እንደዚሁም ደግሞ የተለያዩ የቤት እቃዎች ማንኛውንም ነገር ብቻ ማወቅ የፈለጋችሁ አሁናዊ ግብይቱን ማወቅ የፈለጋችሁ መደወልና ማሳወቅ ብቻ ነው የሚጠበቅባችሁ። በኢሞ፣ በዋትስአፕ፣ በቴሌግራም እና በተለያዩ ነገሮች ማግኘት ትችላላችሁ ማለት ነው። በመቀጠልም በመቅደላ ወረዳ ማሻ ከተማ እንግዲህ ያው በተለያዩ ሰፈሮቿ አሁናዊ የቤት ዋጋ ስንት ነው፣ እንደዚሁም ደግሞ የቦታስ ዋጋ ስንት ነው፣ ቤት መግዛት ይሻላል ወይንስ ቦታ መግዛት የሚለውን በዚህ ቪዲዮ የማስደምጣችሁ ይሆናል። እስከ መጨረሻው ቪዲዮውን ተከታተሉት። በተለይ መጨረሻ ላይ የማሳያችሁ ነገር እጅግ በጣም አስገራሚና ጠቃሚ የሆነ ነገር ነውና ቪዲዮውን እስከ መጨረሻው አብራችሁን ቆዩም። እንግዲህ የማስደምጣችሁ ያው እንግዲህ የቦታ ዋጋ ስንት ነው፣ የቤትስ ዋጋ ስንት ነው የሚለውን አስደምጣችኋለሁ። የቦታ ዋጋ በሙያና ቴክኒክ 1.3 ነው 200 ካሬ ሜትር 1,300,000 በቱልቴ ደፈርጌ 1.2 በመስጂድ አቡበከር አካባቢ እና ደግሞ በሆስፒታል 1.1 ነው። ቀያቴ ቦታ ላይ ነው የምነግራችሁ ማለት ነው። የቦታ ዋጋ ይሄን ያክል ካየን የቤት ዋጋ ደግሞ እንመለከታለን። በቦታው ላይ ተገኝተን እዛው አሳያችኋለሁኝ። ለምሳሌ ያክል ወደ መስጂድ አቡበከር ሄደና ደፈርጌ እኔ አብረን እስኪ መልካም ውድ ቤተሰቦቼ እንዴት ቆያችሁ? ያው እንግዲህ በቀጥታ ከደፈርጌ ጎራ ወደ መስጂድ አቡበከር ደፈርጌ ነው ይዣችሁ የመጣሁት። ደፈርጌ መስጂድ አቡበከር ሰፈር ያው ይሄንን ይመስላል። እንደምትመለከቱት በጣም አምሯል፣ ደምቋል፣ ተውቧል፣ አሸብርቋል። ደፈርጌ ጎራ እንደምታዩት ያቺኛዋ ናት። ቅድም የነበርኩባት ቦታ ማሻን በግልጽ ስታሳየን የነበረችው ጎራ ያቺ ናት። እንደምታዩት የመስጂድ አቡበከር ሰፈር በዚህ መልኩ ያማረ የተዋበ የሸበረቀ ነው ማለት ነው። ይሄ መካከል ላይ ግሪን ኤሪያ ነው ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች እንግዲህ መስጂዱን መጀመሪያ ላስጎበኛችሁ። መስጂዱ ያው ይሄንን ይመስላል። እዚህ ጋር የምታዩት ነው መስጂድ አቡበከር ይባላል። ሰፈሩ በዚህ መልኩ ያለ ሁኔታ ነው ማለት ነው። መንገዱ ምኑ ተሰራርቶ ያበቃ ነው። ሰዎቹ ሙሉ በሙሉ ገብተዋል ኦሬዲ። በጣም ጸጥታ የሰፈነበትና ለመኖር ምቹ የሆነ ሰፈር ነው ማለት ነው። እንግዲህ በመስጂድ አቡበከር አንዲት ቤት አሳያችኋለሁ። የምትሸጥ ቤት አለች። እሷን አብረን እንመለከታታለን ማለት ነው። በዚህ በሚያምርና በተዋበ ሰፈር ያለ ቤት አለ ማለት ነው። የምትሸጥ ቤት እሷን በደንብ እናያለን። እንግዲህ ቤቷን አሳያችኋለሁኝ። የቦታ ዋጋ በመስጂድ አቡበከር ስንት እንደነበረ ነግሬያችኋለሁኝ። የቤትም ዋጋ ያለውን ሁኔታ በደንብ አሳያችኋለሁ። ለምሳሌ ያክል ማለት ነው። ስለዚህ ቤት መግዛት ይሻላል ወይስ ቦታ መግዛት ይሻላል የሚለውን ግምቱን ለእናንተ ሰጥቻችኋለሁ ማለት ነው። ባይዘወይ ቤቷ ይቺ የምትመለከቷት ናች ማለት ነው። ይቺ ቤት እንግዲህ ይቺ ወዳኛዋ ቤት ማለት ነው። ይቺኛዋ ሳትሆን ይቺኛዋ ቤት ይቺ ቤት እንግዲህ ሰውየው ለመሸጥ ወስኗል ማለት ነው። የመጀመሪያ ግርፍ ላይ ናት ቤቷ። አንደኛ ግርፍ ተገርፋለች። እንደምታዩት አያት ጽድት ያለች ናት። አቀማመጧ በጣም የምታምር ቤት ናት። እቺ ከጀርባ የምታዩት ቤት ናት ማለት ነው። ይቺ ቤት አንደኛ ግርፍ ተገርፋለች። በሯም በምትመለከቱት መልኩ ተገጥሟል ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች ውሃ ልኩ ደግሞ እንደምታዩት ትንሽ ከፍ ያለ ነው። 2 ኮርስ ነው። ደረጃ አልተሰራለትም። እሱን ማሰራት ነው እንግዲህ። ከፊት ለፊት ምንም አይነት ቤት የለም ማለትም ግሪን ኤሪያ ነው፣ አረንጓዴ ነው። ቀያቴ ቦታ ላይ ናት እንግዲህ ይቺ ቤት የተሰራችው። ውስጧ ልጥፍ ነው፣ ገና አልተለሰነም። ውስጧ ለጥፍ ነው። እንዲሁም ደግሞ መሬቱ ደግሞ በድንጋይ ተረጥርጧል ማለትም ለሊሾ ማለት ነው። ሊሾ ሊደረግ እንግዲህ ይችን ቤት
መግዛት ለምትፈልጉ ዋጋዋን እነግራችኋለሁ ማለት ነው። ከዛም በኋላ ቦታውን ነግራችኋለሁኝ። በመስጂድ አቡበከር ሰፈር ቤት ስንት እንደሚሸጥ ለነግራችሁ ነው። ቦታ ስንት እንደሚሸጥ ነግራችኋለሁኝ። ቤቷንና ቦታውን አመዛዝናችሁ እንግዲህ የፈለጋችሁትን መግዛት ይሻላል ማለት ነው። ስለዚህ የዚች የቤት ዋጋ ስነግራችሁ 1.8 የምትባል ቤት ናት ማለት ነው። እንግዲህ ይችን ቤት መግዛት የምትፈልጉ ቤተሰቦች በተለያየ ሀገር ያላችሁ ሀገር ውስጥም ሀገር ውጭም ያላችሁ ይችን ቤት ለመግዛት እንግዲህ ከፈለጋችሁ 1.8 ናት ማለት ነው። እንደኔ ቦታ ከመግዛት ይልቅ አሁን ላይ ቤት መግዛት ይሻላል። ምክንያቱም ይህንን ቤት እዚህ ድረስ ለማድረስ ቦታ 1.2 ገዝታችሁ እዚህ ድረስ ለማድረስ 600 ሺህ ብር ላይበቃ ይችላል። ምክንያቱም ዛሬ አንድ ቆርቆሮ 1200 ብር ተገዝቶ የማይሆን ነገር ነው። አንድ ኩንታል ሲሚንቶ 3000 ብር ነው አሁን ላይ። አንድ ባኮ ሚስማር 1200 ብር ነው። እንግዲህ ሚስማር ቆርቆሮና ሲሚንቶ ዋጋውን ይሄንን ካልኳችሁ፣ እንጨት በጣም አስቸጋሪ ነገር ነው። እንጨት ማለትም ፍልጥ ብትገዙ 80 ብር ነው። አሁን አንድ ማገር ብትገዙ 500 ብርና ከዛ በላይ ነው። እጅግ በጣም አስቸጋሪ ስለሆነ 600 ሺህ ብር እዚህ ሌቭል ላይ ያደርስ ይችላልና እንደኔ ቤት መግዛት እጅግ በጣም አዋጭ ነው እላለሁኝ። አሁን ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል ማለት ነው። በመቅደላ ሮዳ ማሻ ከተማ ማንኛውም ሰፈር ቤት ቦታ መግዛት ለምትፈልጉ እኔን ማናገር ብቻ በቂ ነው ብያችኋለሁ። በስልክ ቁጥር 0900003900 ላይ ታገኙኛላችሁ ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። እስከምንገናኝ ድረስ በሌላ ቪዲዮ ቸር ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።